የፈተናው ሰዓት የአምላክ መግለጫ ሰዓት ነው። አታጉረምርም፣ አታልቅስ። ፈተና መጣ ማለት እግዚአብሔር አንተን ሊያዋራህ ነው ማለት ነው። የመከራችሁ ሰዓት 3 ነገር አድርጉ። የእግዚአብሔር ቃል እንደዚህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አሁን ነፍሴ ታወከች፣ ምንስ እላለሁ? አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣሁ። አባት ሆይ ስምህን አክብረው። ስለዚህም አከበርኩ፣ ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ። በዚያም ቆመው የነበሩት ሕዝብ በሰሙ ጊዜ ነጎድጓድ ነው አሉ። ሌሎችም መልአክ ተናገሩ አሉ። ኢየሱስም መለሰ እንዲህ ሲል ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም። አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። እኔም ከምድር ከፍ ከፍ ያልኩ እንደሆንኩ ሁሉን ወደ እኔ እስባለሁ። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ የፍጻሜው ሰዓት እየደረሰ ባለበት ሰዓት ላይ ወደ ጸሎት ተራራ ወጥቶ የጸሎቱን ድምፅ ነው ያሰማው። በዚህ የጸሎት ድምፅ ውስጥ 2 አይነት ሐሳቦችን ጌታ ኢየሱስ ይናገራል። አሁን ነፍሴ ታውካለች ይለዋል። እግዚአብሔር ሆይ አባት ሆይ ነው እንግዲህ የሚለው። አባት ሆይ አሁን ነፍሴ ታውካለች፣ ምንስ እላለሁ? አባት ሆይ ከዚህ ሰዓት አድነኝ ይላል። ኢየሱስ ነው የሚናገረው። ከፊት ለፊቱ የተዘጋጀው መከራና ፈተና በጣም ከባድ እንደሆነ ሲያውቅ ኢየሱስ በምድር ላይ በሚመላለስበት ሰዓት የሰው ልጅ ሥጋ ለብሶ ስለነበረ ከዚህ ፈተና አድነኝ ብሎ ነው የጸለየው። አሁን በዚህ ክፍል ውስጥ ላወራችሁ የፈለኩት ነገር ምንድነው? ጌታ በምድር ላይ ሲመላለስ ስለነበረበት ፈተናና ችግር ከሰዎች ጋር ውይይት አላደረገም። ጌታ ኢየሱስ ክርስቶስ በምድር ላይ በሚመላለስበት ጊዜ ያደረገው ጸሎት ነው። ሲጸልይም ወደ አባቱ ነው የጮኸው። የታችኋል። ብዙ ጊዜ ከችግሮቻችን የሚያወጡን የሚመስሉን በጣም ብዙ ሰዎች ስናውቅ ስላወቅናቸው ብቻ ከፈተና የሚያወጡን እየመሰለን የምናማክር፣ የምንደውል፣ የምናወራ በጣም ብዙ ሰዎች አለን። ከፈተናዎቻችን ግን ሊያወጡን አይችሉም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እናንተ ሸክም የከበዳችሁ ኑ ወደኔ እኔም ደግሞ አሳርፋቸዋለሁ ነው የሚለው። ሸክም የከበደው ሰው ሊመጣ የሚገባው በክርስቶስ ኢየሱስ ያመነ ሰው ከሆነ ይሄ ሰው ሸክም ከከበደው ወደ ግለሰቦች ሳይሆን መምጣት ያለበት ወደ አምላኩ ነው። ጌታ ሊያስተምረን በምድር ላይ፣ ጌታ ሊያድነን በምድር ላይ፣ ጌታ ኃጢአታችንን ይቅርልል በምድር ላይ ተመላልሷል 33 ዓመት ተኩል። ከ33 ዓመት ተኩል ውስጥ በ3 ዓመት ተኩል ትምህርቱን እያስተማረ በሳምንታት ውስጥ ግን መከራውን እንደ ጽዋ ጠጥቶ ጨርሶታል። ጌታ ባሳለፋቸው መከራዎች ውስጥ እኛ አንዳንዱን እንማርበታለን፣ አንዳንዱን እንድንበታለን፣ አንዳንዱ ኃጢአታችን ተቀዶበታል። ኢየሱስ ክርስቶስ ካሳለፋቸው ነገሮች ኢየሱስ በአባቱ ዘንድ አንድ መልስ እንዳለ ስላወቀ ወደ አባቱ ጮኸ ይላል። አባቱን ሲጠይቅ ጌታ ኢየሱስ ክርስቶስ እንደዚህ ብሎ ነው የጠየቀው፣ አባት ሆይ ስምህን አከበርኩት ይለዋል። በምድር ላይ በተመላለስኩበት ሰዓት ላይ አንድም ቀን ስምህን የሚያሰድብ ተግባር አላደረኩ። አንተ የምትከብርባቸውን ነገሮች በሙሉ አድርጌያለሁ። ኢየሱስ በምድር ላይ ሲመላለስ አባቱን አስከብሮ፣ ራሱን አስከብሮ፣ የተሰጠውን አደራ አስከብሮ ነው የተመላለሰው። አንዳንዶቻችን ጌታን አሰድበን፣ ጌታን አዋርደን፣ ጸጋን አዋርደን፣ ብዙ ነገሮችን አቅልለን ነው ወደ ጌታ የምንመጣው። ጌታ ይሰደብበታል አይሰደብበትም? በምድር ላይ ስንመላለስ የመጀመሪያው ተግባራችን እግዚአብሔር የሚከበርበትን ነገሮች ማድረግ ነው።
ኢየሱስ እኔ አለ አከበርኩ። አንድ ቀን ደፍሬ አላቅም። አምላክ እኮ ነው ራሱ። ነገር ግን በምድር ላይ ሰው ሆኖ ከመጣ በኋላ አከበርኩ ደግሜም አስከበርኩ ይለዋል። ነገር ግን አንተን እያከበርኩና እያስከበርኩ ባለሁበት ሰዓት የመከራና የጭንቅ ሰዓት ነው ያለሁበት ይላል። ወዲያው ከሰማይ ድምፅ መጣና እንደዚህ ይላል፣ አከበርኩ ደግሞም አከብርሃለሁ የሚል ድምፅ ከሰማይ መጣ ይላል። በምድር ላይ ኢየሱስ እየተመላለሰ ሰዎች ቱ እያሉ እየተፉበት፣ ይሄ የጠራቢው ዮሴፍ ልጅ ነው እየተባለ፣ ይሄ ደግሞ አምላክ ነኝ ይላል እንደ እየተባለ እየተሰደበ፣ ከመንዝራዎች ጋር ቆሟል፣ ከኃጢአተኞች ጋር ቆሟል እየተባለ እየተወቀሰ እየተከሰሰ የቱ ጋር ነው የከበረው? ከሰማይ የመጣው ድምፅ ግን በዚህ መከራ ውስጥና በዚህ ፈተና ውስጥ እያለፈ ኢየሱስ ሰማይ እንደዚህ ነው የሚለው፣ አክብሬሃለሁ። እኔ እኮ ችግር ውስጥ ነው ያለው፣ ግድ የለህም አክብሬሃለሁ። ፈተና ውስጥ ነው ያለው፣ ግድ የለህም አክብሬሃለሁ። ሌሎች ሰዎች ያልቻሉትን መከራ አንተ ተቋቁመ ማለፍ ከቻልክ እግዚአብሔር ባንተ እየከበረ ነው። አይነ ስውር ነው፣ ቁጭ ብሎ ይለምናል። እየለመነ ደቀ መዛሙርቶቹ እጃቸውን አነሱ። ጌታ ሆይ ሰውዬ ከመወለዱ ጀምሮ ኃጢአት ሰርቶ ነው አይነ ስውር የሆነው ወይስ ቤተሰቦቹ ኃጢአት ሰርቷል ሲል ኢየሱስ እንደዚህ ብሎ ተመለሰ፣ የእግዚአብሔር ክብር ሊገለጥበት እንጂ እሱ ወይም ቤተሰቦቹ ኃጢአትን አልሰሩ አለ። በሕይወት ላይ የመጣው ፈተና እግዚአብሔር እየከበረበት ነው፣ እግዚአብሔር እየተደሰተበት ነው። አንተ ሕይወት ላይ ያለ ፈተና አንተን እያንገደገደ ነው፣ እግዚአብሔር ግን ደስ እያለው ነው። አንተ እያለቀስክበት ነው፣ እግዚአብሔር ግን ደስ እያለው ነው። አንተ እያለቀስክ ያለህበት መከራ ውስጥ አልሰደብከውም እግዚአብሔርን፣ አልካድከውም እግዚአብሔርን። እግዚአብሔር ከሰማይ እያየ ዋው ልጄ በዚህ መከራ ውስጥ እያለፈ አንዴም አልሰደበኝም፣ አንዴም አልካደኝም፣ አንዴም አላመናጨቀኝም፣ አንዴም ትቶኝ ጠንቋይ ቤት አልሄድም። እሰይ ትቶኝ አልሄደም፣ አንዴም ትቶኝ ቢራ አልጨበጠም፣ አንዴም ትቶኝ ወደ ዓለም አልኮበለለም። መከራ ውስጥ ሆኖ ቸርች መጥቶ ያመሰግናል። ለአንዳንዶቻችሁ የመከበሪያችሁ ሰዓት ደርሷል። ሰማይ ተናገረ፣ በመከራ የሚጸና እርሱ ምን ያለ ይሁን የተባረከ ይሁን ይላል። አንበሳ እያለ ያመሰግናል፣ እሳት እያለ ያመሰግናል፣ ማዕበል እያለ ያመሰግናል። ይኸውልህ ችግሩ የሚታየው ላንተ ነው፣ ፈተናው የሚታየው ላንተ ነው። ኢየሱስ እንደዚህ አለ፣ አስቸጋሪ ሰዓት ናት። ይኸውላችሁ እንደዚህ ነው፣ ከዚህ ሰዓት አድነኝ ይለዋል። ይቺ ሰዓት አደገኛ ናት፣ አድነኝ ይለውና እግዚአብሔር ደግሞ ማዳን አይደለም አለው፣ እከብራለሁ አለው። እዛው መከራ ውስጥ ሆኜ ይቺ ሰዓት አደገኛ ናት አድነኝ እያለ ኢየሱስ ግን አድነኝ ብሎ አክብሬሃለሁ ይለዋል። በችግር ውስጥ አልተሳደብኩም፣ በችግሩ ላይ እግዚአብሔር አከብርሃለሁ አለውና ሰማይ አልተቀደደም። አሁን ምንድነው ታዲያ የምታወራው ካላችሁኝ፣ በመከራ ውስጥ ዘና በል፣ የክብር ጊዜ እየመጣ ነው። የፈተናው ሰዓት የአምላክ መግለጫ ሰዓት ነው። አታጉረምርም፣ አታልቅስ። ፈተና መጣ ማለት እግዚአብሔር አንተን ሊያዋራህ ነው ማለት ነው። ይኸውላችሁ ያህና ያለ መውለድ ምክንያት ዝም ብሎ አይደለም። ለዘመናት በቤት ነበር ስታለቅስ የነበረው። የመጨረሻ ዴስቲኒዋን የታረገው መሰላችሁ? ቸርች። እስከ ዛሬ ሄዳ የማታውቅበትን ቸርች አንጠለጠለና ቸርች ወሰዳት። ችግር አምጥቶ የት እንደሚወረውር ታውቃለህ? ቸርች ላይ። ጌታ ኢየሱስ እንደዚህ አለ። ያንን ድምፅ ከሰማ በኋላ አከብራለሁ ትከብራለህ ካለ በኋላ ኢየሱስ እንደዚህ አለ፣ ይሄ ስለ እናንተ የወጣ ድምፅ ነው አለና ተናገረና እንደዚህ አላቸው፣ እኔ ወደ ላይ ከፍ ከፍ እላለሁ አለና እናንተንም እሰባችኋለሁ። የፈተናችሁና የመከራችሁ ሰዓት ሶስት ነገር አድርጉ። አንደኛው እንደዚህ ሆንኩ ብለህ ለሰው አታማክር። የክርስቶስ ኢየሱስ ተከታይ ከሆንክ መልክህ ኢየሱስን ይምሰል። ተንበርከክ በፊቱ፣ በጸሎትና በምልጃ በፊቱ ውደቅ፣ በትክክል ተናገር ለጌታ። ሁለተኛ በሰዎች መካከል እግዚአብሔር ለሚናገር ንግግር ቢስቁም መልስ እንዳትሰጣቸው፣ የሚመለከቱት መጨረሻ ላይ ስለሆነ። በሶስተኛ ደረጃ
ለክብርና ለማክበር የተፈለክ ሰው ከሆንክ ግዴታ ነው። መውረድ መዋረድ ግዴታ ነው። ውርደትንና መዋረድን ፈጽሞ አትጥላው። ይልቅ የምስጋና መንገድ አድርገው። ሰዎች አዋረዱ፣ አንተ ካለህበት ወረድክ። በወረድክበትና በተዋረድክበት ሰዓት ላይ ይልቅ የምስጋና በገናህን አንሳ፣ ከበሮህን አንሳ። ችግሩም ካለ ወጀቡም ካለ ጸሎቱን ቀጥልበት። ሰዎች ሲስቁ ጆሮ አትስጣቸው፣ ልብህንም አትክፈትላቸው። ስትዋረድ ግን በተለይ አከብረሃለሁ በሚሉ ሰዎች ውርደት ከገጠመ ከተቀመጥክበት ከጥሩ ቦታ መዋረድ ከጀመርክ በር ዘግተህ ማልቀስ ሳይሆን ሸሚዝህን መነቅነቅ ጀምር። ምክንያቱም የመክበሪያና የመከበሪያ ሰዓት ስለደረሰ ማለት ነው። እናት በጣም ጮኻ ካማጠች ልጅ ልትወልድ ነው። ከሌሊቱ 9 ሰዓት ላይ ድቅድቅ ጨለማ ከሆነ ሊነጋ ጥቂት ሰዓት ቀርቶታል ማለት ነው። ነገሮች እየተጠላለፉ ከሄዱ በጣም አደገኛ ክብር ከፊት እየመጣ ነው ማለት ነው። ሰልፍ ከበዛብህ በሰልፉ መካከል ድል አለ ማለት ነው። አንተን እግዚአብሔር ዝም ያለ ከመሰለ ሊያከብር እግዚአብሔር ሰርቶ እየጨረሰ ነው ማለት ነው። የውርደትና የመዋረድ ሰዓት የማልቀሻና የመቆሸሚያ በር ዘግተህ የማኩተምተሚያ ሰዓት ሳይሆን እንደ ጎበዝ ዘማሪ እንደ ጎበዝ ሰባኪ በገናህን አንስተህ የምትዘምርበት እድል ነው። እድል የፍናና ስድብ ሰድቦ ወስዶ ቤተ ክርስቲያን ውስጥ ወረወራት። ቸርች ውስጥ ስትገባ ከዛ ከኤሊ የምርቃትን ቃል ተቀበለች። መጀመሪያ ስድብ፣ ቀጥላ ግን ምርቃትን ተቀበለች። ስትመለስ ሐዘኗን የሚያስረሳ ጽንስ ተሸከመች። ውርደት ለውርደት አይደለም፣ ውድቀትም ለውርደት አይደለም። በተለይ ክርስትና ውስጥ ካለ በፕሮቴስታንት እምነት አማኝ ውስጥ ሆነ ከተዋረድክ ደስ ይበል። ከውርደታችን ነው መተን ክብራችንን ያየነው። አልጋ ባልጋ አይደለም ብራዘር። ውርደት መዋረጃ አይደለም። ስትሰደብ መነቀፍ በህይወት ላይ ከበዛ እግዚአብሔር እያየልህ ያለው ነገር አለ ማለት ነው። የጭንቅ ሰዓት ከበዛ፣ ማዕበል ከበዛ ጌታ ያየው ነገር አለ ማለት ነው። ውርደትሽ መዋረድ ሳይሆን የመክበሪያ መንደርደሪያሽ ነው። መሬቱ ስለተንቀጠቀጠ አውሮፕላኑ ይወድቃል ማለት አይደለም። ይልቅ ተንደርድሮ ይንሳፈፋል። የነገሮች ማንቀጥቀጥ አንተን የምትወድቅበት ሳይሆን የሚያንሳፍፍህ ነው። የሚያነሳ ሰዓት ነው። ትከበራላችሁ፣ ትከብራላችሁ። ይህንን ደግሞ በራሳችሁ ጆሮ ታዳምጣላችሁ።